በዴንቨር ኢኢሲ ቸርች አባል የሆኑ አቶ ኃይለ ኢየሱስ ዘሪሁንና ወይዘሮ ፋሲካ አምሮ ልጅ የሆነው ጆሹዋ ኃይለ ኢየሱስ በቲክቶክ ስፒድ ድሪሚንግ በተባለ ቻሌንጅ የተነሳ ራሱን አንቆ ሆስፒታል ይገባል። ቻሌንጁ ራስን በራስ ለጥቂት ሰከንዶች አንቆ ትንፋሽን ጸጥ አድርጎ ለደቂቃ መቆየት ህልም የሆነ ዓለም ውስጥ ገብቶ መውጣት ሲነቁ ደግሞ ራስን እንደ ሂሮ የመቁጠር አይነት ቻሌንጅ ነው። ይህንን ቻሌንጅ ጆሹዋ ልጅነት አታሎት የታዳጊነት አፍላ ዕድሜ ሸውዶት ተደብቆ ራሱን በማነቅ ጌሙን ይሞክረዋል። በመጸዳጃ ቤት ሆኖ ደጋግሞ ከሞከረ በኋላ ተሳክቶለት ይዘረራል። ነገር ግን መንታ ወንድሙ በስፍራው ሲደርስ ጆሹዋ መተንፈስ አይችልም ነበር። ከዛም አፋፍሰው ወደ ሆስፒታል ወስደውት ሕክምና እየተደረገለት የዴንቨር ቅዱሳንም ሆስፒታሉን ከበው በኃይል እየጸለዩለት ቢሰነብቱም ነፍሱን ግን ማትረፍ አልተቻለምና ልበቀን እግዚአብሔርን የሚፈራ ቤተሰቦቹን አክባሪ ታዛዥ ለዕድሜ ኩዮቹ መከታ የነበረው የ12 ዓመቱ ብላቴና ከዚህ ዓለም በሞት ተለይተው ወደማይቀረው ዓለም ሄደ። ቤተሰቦቹ እጅግ ልብ ሰባሪ ለዘላለም የማይወጣ ሐዘን ጥሎባቸው ጆሹዋ ይህችን ምድር ተሰናበተ። ያ በጊዜው በሶሻል ሚዲያ በከፍተኛ ደረጃ ማነጋገሪያ የነበረው በኮሎራዶ ብሎም በመላው አሜሪካ የሚኖሩ ኢትዮጵያውያንን በእጅጉ ያሳዘነው መርዶ ዛሬ 4 ዓመት ሆኖታል። አራተኛው ዓመት ላይ ግን በድጋሚ ጆሹዋ እናትና አባት በማህበራዊ ሚዲያ ወቅታዊ መነጋገሪያ ርዕስ የጊዜው ዋና አጀንዳ ሆነዋል። አም ሶሪ ከዚህ በኋላ ካንቺ ጋር መኖር አልችልም፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኝ ሄድክ? ባሌን ተቀማሁ፣ የባሌባ ባሌን መልሽ ብትይ ማንም ይሰማሽ የለም፣ አልሰማሽም። የሚሰማሽ የለም። እንደኔ አስተሳሰብ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ። እህታችን ፋሲካ ልጇ ጆሹዋ ከሞተ በኋላ በልጇ በጆሹዋ ስም ጆሹዋ ኪፕ ሻይኒንግ ፋውንዴሽን የሚል አቋቋሟ ብዙ ልጆችን በሀገሯ እየረዳች ትገኛለች። ከወራት በፊት 6 ኪሎ በሚገኘው ጉባኤ እግዚአብሔር ቤተክርስቲያን ካታ የምትረዳቸው ልጆች በተሰበሰቡበት ልዩ ፕሮግራም አድርጋ የጆሹዋ ኪፕ ሻይኒንግ ሚኒስትሪ የሚሰራቸውን ስራዎች አስተዋውቃለች። ጆሹዋ የ12 ዓመት ልጅ ነበረ። በጣም ወንጌል ወዳጅ፣ መመስከር የሚወድ በወንጌል የማያፍር ደፋር ነበር። እንግዲህ እግዚአብሔር ደግሞ ፈቀደና ወደ ራሱ ሄዷል። ግን ደግሞ እሱ በአካል ከኛ ጋር ባይሆንም በትንሽ ልብ ውስጥ ይጮህ የነበረው የወንጌል ድምጽ ግን ለኛ ቀርቷል። ስለዚህ ከሱ ድምጽ በመነሳት ይህንን ፋውንዴሽን መስርተን ታዳጊ ልጆች ስለ ኢየሱስ መናገር እንዳያፍሩ በወንጌል የማያፍር ትውልድን ማስነሳት መቀስቀስ ልጆቻችን ኢየሱስን በመናገር ገና በልጅነታቸው እንዲለምዱ ይህንን እድል ጀምረናል።